የሚያንቀሳቅስ ሰው ዘመድ ምናምን ተባለ። ባልየው ከንብረቷ ላይ ድርሻ የለውም። ኦልሬዲ ተፋተዋል፣ ተካፍለዋል። ስለዚህ ልጆቹ ባለ ድርሻ ናቸው። የልጆቹን ድርሻ እንዳይወሰድ በህግ ጉዳይ ላይ ምናምን በደንብ አድርጎ አስተካከለላቸውና ገንዘብ ብቻ ነው የምፈልገው፣ የልጆቹ ድርሻ በገንዘብ ተተምኖ ገንዘቡ አካውንት ላይ እንዲገባ ነው የምፈልገው። አባታቸው ነኝ፣ የልጆቹ ድርሻ እኔ ጋር ነው መምጣት ያለበት ብሎ አባትየው ገንዘቡን አስገባ። ምናልባት ይቻላል እርግጠኛ አይደለሁም። ግን ልጆቹ ከአባታቸው ጋር እስከሆኑ ድረስ ልጆቹ ከእናታቸው የሚያገኙት ድርሻ አለ። ያንን ድርሻ ተቀብለው የተቀረውን ግን የእናት ቤተሰቦች መውሰድ ይችላሉ። ይሄ የታወቀ ነገር ነው። በጣም የሚገርመው ነገር ባል ሚስቱ ሞታበት ወይም ሚስት ባሏ ሞቶባት የገረመኝ ህግ ነው ማለት ነውና በሚስት ወይም በባል ንብረት ላይ የሚስትና የባል ቤተሰቦች መካፈል ይችላሉ። ሀብቱን ንብረቱን መውሰድ ይችላሉ ካሉ ማለት ነው። መጀመሪያ ግን ከቤተሰብ ከነሱ በፊት ልጅ ነው የሚቀድመው። ያው ልጅ ከዛ አባት ካለ አባት፣ እናት ካለች እናት፣ ከዛ ውጭ ግን ዘመድ ምናምን መካፈል ይችላል። ምንም ባልሰሩበት ባልየው ለፍቶ ጥሮ ግሮ ላቡን ጠፍ አድርጎ ባፈራው ንብረት የሷ ቤተሰቦች መጥተው ሲካፈሉ አይገርማችሁም? በህይወት ካል ብትኖርም ብትጠፋም ምንም ብትልም በአጠቃላይ አብረው የማይኖሩ ከሆነ ሀብት በሙሉ ወደ ግማሹ ወደ ዘመድ የሚሄድበት ሁኔታ ነው ያለው። እዚህ ጋም እናትየዋ አረፈች። በጣም ያው በቀላሉ የነገርኳችሁ ለምንድን ነው በኋላ የምመጣበት ጉዳይ ስለሆነ ነው። በቃ አረፈች የሚለው ነገር በአይምሯችሁ እንድትይዙ ትፈልጋለሁ። በጣም ኃይለኛ ናት። ልጆቿ እንዲነኩባት አትፈልግም። ተንኮል አለባት። በእርግጥ ግን በቃ ድንገት አረፈች። እዚህ ውስጥ የሆነ ነገር እንድትረዱ ፈልጋለሁ። ከዛ ገንዘቡ መጣና አካውንት ላይ ተቀመጠ። ገንዘቡ ወደ 6 ሚሊዮን ብር ምናምን ነው የሆነው፣ የልጆቹ ገንዘብ ማለት ነው። እንግዲህ ከእናታቸው የመጣው ገንዘብ 6 ሚሊዮን ብር ማለት በጣም ብዙ ነው። ስንት ቢያገኙ ነው ዘመዶች በሙሉ በአጠቃላይ ማለት ነው። ከዛ ደግሞ ገንዘቡ በባል አካውንት ከተቀመጠ በኋላ ባልየው ከሚስትየዋ ጋራ ስምምነት አጡ። ጭቅጭቅ መጣ። ገንዘቡ መጠቀም አለብህ እንጠቀምበት ስትለው ነው የልጆቼ ነው፣ ሲያድጉ መታወቂያ ሲይዙ ገንዘቡን የሚያንቀሳቀሱት ገንዘብ ነው አልነካውም። በዚህ አንድ ሁለት ሲባባሉ በጣም ከባድ ጸብ ውስጥ ተነሳ። ቤት ውስጥ ተርበን ተጠምተን ቤት ውስጥ ብዙ ገንዘብ ያስፈልገናል፣ አንተ የልጆቹ እንዴ ታዲያ ልጆቹ እኮ መጀመሪያም ይሄዱ ብለሽኝ ነበር። ቢሄዱ ኖሮ ንብረቱ የነሱ ነበር የሚሆነው። ስለዚህ እዚህ ከሆኑ ደግሞ እኔ ሰርቼ በማመጣው ገንዘብ ነው መተዳደር ያለባቸው። ስለዛኛው ገንዘብ አይመለከትሽም። በእኔ አካውንት ስለገባ ገና ለገና ጸብ ፈጥረሽ ከዛ አካውንቱ ላይ ያለውን ገንዘብ እካፈላለሁ ብለሽ አስበሽ ከሆነ ገንዘቡ የተቀመጠው በእኔ ስም አይደለም፣ ተረጋጊ አላት እና ገንዘቡ በማን ስም እንደተቀመጠ አካውንቱ ምንም ለማስበርበር ሞከረች። ምንም አይነት መረጃ ልታገኝ አልቻለችም። ገንዘቡ ብቻ ተካፍለው አባትየው ገንዘቡን ወደ ልጆቹ እንዳመጣ እንጂ በሰውየው ስም እንደተቀመጠና እንዳልተቀመጠ ምንም የምታውቀው ነገር የለም። ከዛ ባለሙያ ቀጥራ እንዲሁም ብዙ ባለመማሯ ልጆቿን በአንድም በሌላ መንገድ ለመታደግ ሞከረች። የእሷ ልጆች ማለት ነው ከነሱ ልጆች ገንዘብ ጋር አብረው እንዲካፈሉ ማድረግ ማለት ነው። የሚካፈሉበት መንገድ ግን ከቻልኩኝ ባለቤቴ ገንዘቡን አምጥቶ ገንዘቡን እንድንጠቀምበት በቃ ሀብታም እንድንሆን መኪናም ገዝተን ምን ብለን በቃ ልጆቹም ያድጋሉ ኖርማሊ እንኖራለን አይነት ነገር ነው። ሁለተኛ ግን ካልሆነ ግን ባሌን ፈትቸው ተካፍለን ከዛ ከተቀመጠው ገንዘብ ላይ በስሙ ከተቀመጠው ገንዘብ ላይ እንትን ማለት ነው መካፈል ነው የምፈልገው የሚል ነገር ነው ያለባት። አንድና ገንዘብ ለምትወደው እቺ አዲስ የገባችው በጣም አደገኛ ናት። የልጆቹ እናት ብትሆንም ወይም ደግሞ የልጆቿ አባት ቢሆንም እሱ በጣም ገንዘብ ላይ ያላት አመለካከት በጣም ከባድ ነው። በዛ ላይ ልጆቹን ጥልት ታርጋቸው ልትሞት በእናትየው የተነሳ ነው ልጆቹን የጠላቻቸው። ሌላው የጠላቻቸው ምክንያት ልጆቹ እናታቸው ጋር ሄደው ወሬ ስለሚያወሩም ጭምር ነው። የተፈጠረውን ችግር ምንም እንኳን እሷ የበታችነት ስሜት እንዲሰማቸው ብታደርግም የተፈጠረው ችግር ግን እዛ መድረሱ አናዷታል። የሚደርስ ችግር ነው መድረስ አለበት፣ ግን መስማቷን ያናደዳት። ስለዚህ ልጆቹን ጠምዳ ያዘቻቸው። ብትሞት እንኳን እናትየዋ ሞታ እንኳን ጭራሽ ባሰባት። ማን ይዘትባታል? አሁን ማን ያስፈራራታል? ቅጥቅጥ ነው የምታረጋቸው። እና እንዲህ እያለ ይሄ ቤት 10 ዓመት ሞላው ማለት ነው። ሚስትየዋ ከሞተች በኋላ ራሱ 2 ዓመት ምናምን እንደዚህ ሞልቶት በገንዘብ ጭቅጭቅ ላይ እያሉ
ወደ 11 ዓመት ምናምን ተጠጋ። ልጆቹም ከፍ እያሉ ነው የመጡት። አባትየው መጀመሪያ ሲገባ ወደዚህኛው አዲስ ጋብቻ ሲገባ ልጆቹ የ5 ዓመትና የ4 ዓመት ልጆች ነበሩ። ስለዚህ በእድሜ ከነዚህኞቹ በደንብ ይበልጣሉ። ስለዚህ 10 ዓመት ጨምሩበት አጠቃላይ 15 ዓመት ይሆናቸዋል እነዚህ ልጆች ማለት ነው። እያደጉ ነው። ከ3 ዓመት በኋላ መታወቂያ ያወጣሉ። ይሄ ነገር ደግሞ ሐሳብ ሆኖባታል እና ቡና እያፈላች ትራገማለች። ልጆቹን ይድፋችሁ ትላቸዋለች። እጃችሁ ይሰበር፣ እግራችሁ ይሰበር፣ በገቡ በወጡ ቁጥር እንደው ጉሮሯችሁ ይዘጋ ትላቸዋለች። እና ይሄ ሁሉ የምትናገራቸው እርግማን በሙሉ ልጆቹ መቋቋም ስላቃታቸው ዘመድ ጋር ተቀመጡ። እንግዲህ አሁን ያሉበት የአባታቸው ቤት በራሱ የአባታቸው ንብረት ነው ቤቱ ራሱ። እቺ አዲስ ሚስት የገባቸው በአባታቸው ቤት ነው። ሚስት እኔ ካንተ ቤት እወጣለሁ ብላ ወጣ ነው ያቺ የመጀመሪያው ሚስቱ ወጣ የራሷን ንብረት ይዛ ወጣ የራሷን ላይፍ መኖር የጀመረችው። ይቺ ሁለተኛው ሚስት የገባቸው ደግሞ በልጆቹ ቤትና በልጆቹ ንብረት ውስጥ ነው የገባቸውና አባታቸውን ትረግማለች። በቃ የማንዘሮች ምናምን አለ ብቻ እንደዚህ አይነት ነገሮች በቃላት የማትገልጹት ነገር በጣም ይደጋገማል። ልጆቹ ሰለቻቸው። ዘመድ ጋር መሄድ እንፈልጋለን፣ በቃ ከዚህ በኋላ እዚህ ቤት መኖር አንፈልግም አሉ። ህጻናቶቹ ተንጫጩ። በጣም ተላምደዋል፣ ተቀራርበዋል። ምንም ማለት መለያየት የማይገባቸው ልጆች ናቸው። በጣም ነው የተቀራረቡት። እንግዲህ አስቡት 5 ልጅና 2 ልጆች አጠቃላይ 7 ልጅ ነው ቤት ውስጥ የምታስተዳድረው። ምንም የጎደላት ነገር የለም። አስቤዛ ምናምን ሰርቶ በሚያመጣው ነገር ሙሉ ነው ቤቱ። መኝታ ምናምን ምንም አትቸገርም። 2 አድርጋ ነው የምታስተኛቸው 7 ልጆችን። 2 ወንድማማቾች እነዚህ እምላችሁ ልጆች የሰውየው ልጆች ማለት ነው። አንድ ክፍል ነው የሚተኙት። እነዛ ልጆቿ ግን 5ቱ 2 የመጨረሻው ትንሹ ልጅ ከእናትና ከአባቱ ጋር ነው የሚተኛው። ሰራተኛው ራሷ እንኳን የራሷ ክፍል አላት። እንግዲህ አስቡት ምን አይነት ላይፍ እንደምትኖርች ሴትዮ። እንደዚህ ሆና ነው የምታጉረመርመው። ከዛ እንፋታ ምናምን አለችው። ታይ ረፊ ሐሳብሽ ይገባኛል። በጣም እንዴት ነው አራዳ ቋንቋ አፍልተሃል እንደሚባለው አለ አይደል? በጣም ነው ውስጥሽ የተንቀለቀለው። ታይ አላት። ከዛ ምን ትዝትብኛለህ እንዴ? ብዙ ጊዜ እኮ የሚዝቱ ሰዎች እኮ እድሜ የላቸውም አለችው። ይሄ በተናገረችው 2 ወርም አልሞላም 3 ወርም አልሞላም ይሄ ሰው ያረፈ። ተመልከቱ እንግዲህ እንዴት ከባድ እንደሆነ። አረፈ ተባለ። ልጆቹ ግን ይሄን ሰምተዋል። እንደዚህ ብላ ስትናገር እድሜ የለውም የሚዝት ሰው እድሜ የለውም ምናምን እና ምን ማለቷ እንደሆነ ይገባቸዋል። እና ቀድመሃለሁ ሳትቀድመኝ እቀድመሃለሁ ነው ነገሩ። ብትዝትም ሚስትህም ዝታብኝ ነበር ነው። እሷም እንግዲህ ሚስትየዋም ሞታለች፣ ባልየው ሞታል። ገደለች የሚለውን ቋንቋ እስካሁን አልተናገርኩም። የምመጣበት ሰዓት ይኖራል ማለት ነውና ልጆቹ በጣም አዘኑ። እናትና አባታቸው ሞቱ። አባታቸውም በእርግጥ በጣም የታወቀ ምሁር ሰው ነው፣ ጥሩ ሰው ነው። የሚያመጣው ገንዘብ ምንም እንኳን ለፍቶ ደክሞ የሚያመጣው ቢሆን ታዋቂ ነው። በጣም የታወቀ ሰው ነው። ብዙ ምሁራኖች ያውቁታል፣ ደራሲያን ያውቁታል። እና ቤት ሲመጣ በሚስቱ መዋረዱ በጣም ሞራሉ ተነክቷልና አንዱም የገደለው ትልቁ በሽታው የሞራሉ መውደቅ ነው። በቃ በጣም ጨጓራው ይቃጠላል። ቤት ሲመጣ ምን አይነት አንቺ እኔ እኮ የምውልበት ውሎ እኮ በጣም ከባድ ውሎ እኮ ነው። እኔ በጣም ትልልቅ ሰዎች ጋር ነው የምውለው። እዚህ ሲመጣ ለምንድን ነው የምታቀልኝ ምናምን ብሎ ይናገራል። ይሄ የሚናገርበት ቃላት ግን በጣም በተረጋጋ መንፈስና እንደው ሰከን እንድትል ቢችል፣ ካልሆነ ግን ንግግሯን መስማት ስለማይፈልግ መኝታ ክፍል ይገባል። የራሱ መኝታ ክፍል አዘጋጅቶ ከሷ ጋር መተኛት አቁሞ ቴሌቪዥን እዛ አስገብቶ ዜና ይመለከታል። የራሱ መኝታ ክፍል ሰርቶ ማለት ነው። በፓርቲሽን ተከፍሎ አስቡት። እሷም እዛ እሱም እዚህ ነው የሚተኙትና በቃ ይሄ ገንዘብ አካውንት ላይ ከመጣ ጊዜ ጀምሮ ያው ሰው መጣ ነገር መጣ ነው፣ ገንዘብ መጣ ነገር መጣ ነው የሚባለውና ይሄ ገንዘብ ከመጣ ጊዜ ጀምሮ አልጋ ለይተዋል ብቻ ሳይሆን ሐሳባቸውም አይገናኝም ጭራሽ። በዚህ አጋጣሚ መምህር ጳውሎስ የቦሌ መድኃኔዓለም መምህር ይመስለኛል ስለዚህ ጉዳይ ስለ ገንዘብና ስለ መናፍስት ጉዳይ የተናገረው ነገር ትንሽ እስቲ ጣል ላድርግላችሁ። እስቲ ይሄን አዳምጡት። እከሌ የሚባል ባለሀብት የሆነ ጭፈራ ቤት ገብቶ ቼክ ቀደደ ይባላል። ብዙ የተራቡ ሰዎች አልፎ ነው ጭፈራ ቤት ሄዶ ቼክ የሚቀደው። በመኪናቸው መስኮት ላይ ሄደ ቢጤ ዝርዝር ሳንቲም ወርውረው የሆነ ቦታ ላይ ግን እሳት የሚያጠፋ ብር በትነው የሚመለሱ ሰዎች አሉ። የእነዚህ ሰዎች ገንዘብ መጀመሪያ እግዚአብሔር ያለበት አይደለም፣ ይጠፋል። ከዲያብሎስ ስትቀበሉ ወዛችንን አጥፍቶ ነው የሚሰጠን። በትኖ አስበትኖ ነው የሚኖረው። መጨረሻችንን ከንቱ ያደርገዋል። እግዚአብሔር እንዳናጉረመርም ሁላችንንም ይርዳን።
ስለዚህ ክርስቲያን በምን ይወድቃል? በማጉረምረም። ማጉረምረም ከምን ይመጣል? ችግርን በማጉላት። ችግራቸውን ሊያማክሩት አንድ አረጋዊ ዘንድ ሰዎችን እና ወጣቶች ሄደው አወሩት። 3 ወጣቶች ናቸው። እኔ በኑሮ ፍጹም ደስተኛ አይደለሁም። ገንዘብ አልጎደለብኝም። እናትና አባቴ ሀብታም ናቸው። ነገር ግን እኔ ምንም በቃ ደስተኛ አይደለሁም። ምንድን ነው የጎደለብህ? እኔ አንዲት ነገር ትጎድልብኛለች። ሰዎች አይወዱኝም፣ አይቀርቡኝም። እኔ የምፈልጋቸው ሰዎች አይፈልጉኝም። ሌላኛው እንደዚህ ተመሳሳይ አንድ ችግር ግን እንዴት ነው በኑሮ ሁሉ ተሟልቶልኛል። አንደኛውስ እኔ ብሎ ራሴን ያመኛል ጠዋትና ማታ። ሌላ ነገር ምንም የለብኝም። ራሴ ጠቅ ሲያደርገኝ በጣም በሳጫለሁ። ምን ነው እግዚአብሔር ሆይ ለምንድን ነው የራስ ምታት ማታወጣ? ግን ይቆያል እንደ በሽታው ካንተ ጋር አይደለም። ጠዋት ከእንቅልፌ ስነሳ ይረብሸኛል። እና ሙሉ ቀን በቃ ጠዋት ራሴን አመመኝ ብዬ ስበሳጭላለሁ። ሽማግሌው ገረማቸውና አንድ በጣም የሚያስቀል ነገሯቸው ለልጆቹ። ልጆቹ ፍርፍር ብሎ ሳሙ። ከዛ ቆይ ልድገምላቸው እንደውም ብለው ደገሙላቸው። ሲደግሙላቸው ልጆቹ በመጠኑ ሳቁ። መጀመሪያ ሰምተውታል አይደለ? በሶስተኛ አራውንም ልድገምላቸው ብለው ሲደግሙላቸው መታየት ጀመሩ። አራተኛ ሲደግሙላቸው ልጆቹ ሳይለንት ላይ ሆኑ። አረ ቆይ ልድገምላቸው እያሉ ሽማግሌው አምስተኛ ስድስተኛ ላይ ልጆቹ በጣም መበሳጨት ጀመሩ። ከዛ ሰባተኛ ሊና በቃ አሉ ልጆቹ። እንዴ ምንድነው አንድ ቀን 90 ጊዜ ማውራት ሳቅን አይደለ እንደ ቀደም ገና አንደኛው ላይ 10 ይነግሩና አስቃችኋል። ለምንድነው አሁን 10ኛው ላይ ማትስቁት? በቃ ሰምተነዋልና እኮ መጀመሪያ ሰምታችሁት ነበር። ችግራችሁንስ አንድ ያዝኛለሁ ብላችሁ 10ኛው ላይ ለምን ታዝናላችሁ? ቀዱ ለምንድን ነው ያበሳጫችሁ? ደጋግማችሁ ስለሰማችሁት ነው። ለምንድን ነው በሐዘን የምትውሉት? ደጋግማችሁ ሐዘኑን ብቻ ስለምታስቡት ነው። ለማጣታችሁ ረጅም ጊዜ አትስጡት። ጸጋችሁ ብዙ ነው፣ በረከታችሁ ብዙ ነው። ለቅዱስ ጳውሎስም እግዚአብሔር ያለው ይሄንን ነው። ጳውሎስን ወዳጄ ሆይ አለው ክርስቶስ ቅዱስ ጳውሎስን፣ ልጄ ሆይ አትዘን፣ አትድንም፣ ይሄንን ይቀበል፣ ነገር ግን ሁሉን ታድናለህ። ጸጋዬ ይበቃል። ጎንን እየወጋ ሙት ታስነሳለህ። የጎኑ ጋት እያሰቃየ በጥላ ትፈውሳለህ። ለምጻም ይነጻል፣ በአንተ ጥላ ይፈወሳል። በንግግር ብቻ በጥላ በጥላው የሚፈውስ ሕመምተኛ። የእግዚአብሔር ጸጋ በደካማ ላይ ይሰራል። አሟልቶ ቢሰጠን በትዕቢት ምክንያት ከቤቱ ልንጠፋ እንችላለን። አሁን የሰበሰበን የጎደለብን ነገር ስላለ ነው። እሱን እያሰብን ሰይጣን የሸመቀውን ወጥመዱን መድኃኒዓለም ይበጣጥስልናል። ክብርና ምስጋና ለስሙ ይሁን። እንግዲህ ቃሉን ያሰማልን መምህር ጳውሎስ። ምንድን ነው ጥሩ ሀሳብ ስለሆነ ነው ያቀረብኩት እንጂ እሳቸው እንኳን የኛ ትምህርት ደጋፊም አይደሉም። ግን ወደ ቁም ነገሩ ስንገባ ምንድን ነው ይህንን ትምህርት ያመጣሁበት ምክንያት ገንዘብ በጣም ብዙ ሰዎችን ለብዙ ነገር ዳርጓል። በጣም ብዙ ሰዎች የተገዳደሉት የተጨራረሱት በገንዘብ ምክንያት ነው ቢባል 100% ራይት ያሰጣል። ገንዘብ ትዳር አፍርሷል። አዎ። ገንዘብ እናትና ልጅን አባትና ልጅን አጨካክኗል። አዎ። ገንዘብ መንግስት በህዝብ ላይ እንዲጨክን አድርጓል። አዎ። ገንዘብ ህዝብ በመንግስት ላይ እንዲያምጽ አድርጓል። አዎ። ገንዘብ ሀብታም በድሃ ላይ፣ ድሃ በሀብታም ላይ እንዲጨክን አድርጓል። አዎ። ግን ገንዘብ ምንድን ነው የሚለው ነገር ላይ ብዙም ያን ያክል ዲቴል ገብቼ ላወራ አይደለም። በገንዘብ ምክንያት በጣም ብዙ ቦታ ብዙ ዋጋ ከፍለናል። ኢቭን ቲክቶክ ማህበራዊ ሚዲያ ላይ እና ዩቲዩብ ላይ ማለት ነው ለገንዘብ ተብሎ የማይደረግ ነገር የለም። እርቃናቸውን እስከ መውጣት፣ ሚስታቸውን እስከ ማስለቀስ፣ ባላቸውን እስከ ማስለቀስ፣ እንዲሁም ልጆቻቸውን በጣም ከባድ ችግር ውስጥ እስከ መክተት፣ ከዛም አልፎ ተርፎ ለኮንቴንት ክሬት ለማድረግ ወይም ደግሞ ቫይራል እንዲወጣ በጣም ጥሩ ቪው እንዲኖረው ብዙ የማይደረግ ነገር የለም። ይሄንን ወደ ጎን እናስቀምጠውና ይህች ሴት ለገንዘብ ብላ የሄደችበት ርቀት የሰው ነፍስ እየጠፋ እንደሆነ እሷ ብቻ ነች የምታውቀው። እንዴት እንደሚሞቱ አይታወቅም፣ ይሞታሉ። እነዚህ ልጆች በቃ እዚህ ቤት መኖር አንፈልግም ብለው አባታቸው ገና ሳይሞት በፊት ነው ወጥተው ዘመድ ጋር መኖር የጀመሩት። አስተውሉ። ከዛ ዘመድ ጋር በሚኖሩበት ሰዓት አንደኛው ልጅ
እድሜው ደርሶ ያኛውም ልጅ ቀስ ብሎ ይሳባል ተብሎ ነው። በእርግጥ ግን አንደኛው እድሜው ደርሶ ወደ ውጭ ሀገር ቤተሰቦች እንዲሄድ አደረጉና ቤተሰቦች እንዲሄድ መሆን አለበት ተባለ። በዚህም በዛም ተብሎ ብቻ አንደኛው ልጅ ሄደ። ሁለቱም ይሄድ ተብሎ ነበረ። መጀመሪያ ይሄኛው ሄድና ከዛ በኋላ ደግሞ ቀጥሎ ያለው ይሄድ ተባለና ይሄኛው ትምህርት እየተማረ ያኛው ሄደ። ማድረግ አልነበረባቸውም። መውሰድ ከሆነ ወንድማማቾች ከሆኑ ሁለቱንም መውሰድ ነው የነበረባቸው። ግን ሄደ ያኛው። ይሄ ልጅ አሁንም ዘመድ ጋር ብቸኛ ሆነ ማለት ነው። እናቱ የለችም፣ አባቱ የለም፣ ወንድሙ የለም፣ ዘመድ ጋር ያለው። አስቡት። በጣም በጣም የሚጎዳው ይሄ ልጅ። ዘመድ የሚባሉት ደግሞ አንዳንድ ጊዜ ለለቅሶና ለሰርግ ብቻ የምትሆኑ እንደ ቤት የሚያደምቁት እስክትሉ ድረስ ግራ ነው የሚያጋባችሁ። ለልጆቹ ትኩረት አያደርጉም። ኢቭን ገንዘቡ የልጆቹንም ጭምር ማለት ነው። እንግዲህ በእናታቸው ምክንያት ገንዘብ ወስደዋል። እንደገና ደግሞ የልጆቹን ገንዘብ ለመውሰድ ብዙ ጥረት አድርገዋል። አባት በህይወት እያለ ነው ይሄ ሁሉ ነገር የሆነው። አባት ሳይሞት በፊት ማለት ነው። ልጆቹ ሄዱ። አንደኛው ወደ ውጭ ሀገር ሄደ። ከዛ እና አባትህን ታሟል ጠይቀው ተብሎ ይሄኛው ትንሹ ልጅ ሲመጣ አባቱን ጠየቀ። ከቤተሰብ ጋር ሆኖ ሆስፒታልም ሄደ፣ ጠየቀ፣ ምን አለ። ከዛ በኋላ ግን መመለስ አልፈለገም። የሚያየው ምን የሚለው ነገር ሁሉ ሞራሉን የሚነካ ነገር ስለሆነበት ማለት ነው። አሳዘነኝ። በዛ እድሜው አስቡት፣ በጣም ትንሽ ልጅ ነው። በዛ እድሜው የእናትና የአባት ፍቅር ላይ ነው መዋል ማደር የነበረበት። ይሄ ልጅ ኮምፕሌትሊ አይምሮ ተነክቷል። ግን የሄደባቸው ቤተሰቦች ውስጥ የሰንበት ተማሪዎች ነበሩ። ህፃናት ቅዳሜ ሄደው ይማሩ ነበረ። የሰፈር ልጆችም የዛ ቤተሰብ ልጆችም በሰንበት ትምህርት ቤት ሄደው የሚያገለግሉና የሚገለገሉ ጉባኤ የሚካፈሉ ስለነበሩ ሂድ አብረህ ይባላል። እና ልጅ ስለሆነ መቼም ቶሎ ይላመድና በቃ ያችን ነገር ይወዳታል። ሰንበት ትምህርት ቤት ማዘውተሩ ምናምን ይወዳል። ኢቭን ልጆቹ ራሱ ሰንበት ትምህርት ቤት አንሄድም ብለው ሲቀሩ ፊልም ለማየትም ለመጫወትም ለምንም ገላ ለመታጠብ ጥናት አለኝ ምናምን ሲሉ እሱ ቀድሞ የቤት ስራውን ሰርቶ ብሎ ጨርሶ ሰንበት ትምህርት ቤት ሄዶ ጉባኤ ይካፈላል። በትምህርቱ በምኑ በጣም ጎበዝ ልጅ ነው። እንዳይናገሩት ለምንድነው ሰንበት ትምህርት የምትሄደው እንዳይሉት ስራውን ጨርሶ ጠንቅቆ ኢቭን የቤተሰብ እግር ሁሉ ያጥባል። አባቱ አስለምዶት የወንድሞቹን እዛ ያሉት የዘመድ እግሮችን እግር አጥቦ ምናምን በቃ የኮረኮራቸው አብሯቸው እየተሳሳቀ እየተጫወተ ምናምን በጣም ነው የሚወዱት። እግራቸውን ሲያጥብ ይኮረኩራቸዋል፣ ይሳሳቃሉ፣ ይላፋሉ። ስፖርት ይወዳል፣ አክሮባት መገልበጥ ያስተምራቸዋል። እንዲህ ያደረገ ፍቅር አሳደረባቸው እና ቤት ውስጥ ልጆቹ እንደወደዱት ስትሰማ ያቺ ዘመድ ተብየዋ ደግሞ የእናቱ ዘመድ ሳትሆን ያለበት ቤት ሰውዬ ነው ዘመዱ። እቺ እናትየዋ ዘመድ አይደለችም። ያው ሚስቱ ስለሆነች ነው ዘመዱ ልትሆን የምትችለውና ልትቆጣው ትሞክርና እናቱ የለችም፣ አባቱ የለም፣ በዛ ላይ ወንድሙም የለም። ስለዚህ ትልና ቆጠብ ትላለች። ጥፋት አጥፍቶም አይደለም። በቃ ሰው አበሻ በጣም የሚገርመኝ ባህሪው ስጋው ያልሆነው ነገር ላይ ይበረታል። የራሱ ልጆች ላይ ጥፋት ቢያጠፉም እንኳን ደግ አደረጉ እንኳን አጠፉ የሚሉት ነገር አለ። ከዛ ደብቀው ግን ለብቻ ገብተው ደግሞ በቆንጠጫ ምዝልቅ አድርገው የሚቆነጥጡም ደግሞ አሉ። ምን አባክህ የምታወርደኝ አርፋ አትቀመጥም? እሱን እንኳን አታየውም ሲያጠና፣ እሷን እንኳን አታያትም ስታጠና፣ አንተ አታጠናም ብለው ልጆቻቸውን በደብቅ የሚወቅሱ አሉ። እንደነማን እንዲሆኑ እነዚህ ብቸኛ ናቸው ተብሎ የሚታሰብ ኢቭን እናቱና አባቱ ሞተው እንኳን ደብተሩ ላይ ቸክሎ እንዴት እንደሚያጠና እንዴት ሰንበት ትምህርት ቤት እንደሚከታተል አይምሮ በጣም በጣም የሚገርም ልጅ ነው። አሁን ይሄን ልጅ ነው እንግዲህ ዋናው የገጠመኝው ዋና አካል ሆኖ የሚመጣው ማለት ነው። የተናቁ ሰዎች ብያልኳችሁ ጥቅም አላቸው ተብሎ ማይታሰቡ ዝም ብሎ እዚህ ግባ የማይባሉ ሰዎች ማለት ነው። በጣም የሚገርማችሁ ነገር ገንዘቡ እዛ አካውንት ላይ የተቀመጠው ገንዘብ ወንድሙ ውጭ ሀገር ከሄደ እሱ እዚህ ከሆነ ያለው ከዘመዱ ጋር ተነጋግሮ አባትየው ይሄ የተቀመጠውን ገንዘብ ወደ አንተ ማስተላለፍ እፈልጋለሁ፣ ወደ አንተ ይተላለፍልኝ ብሎ 6 ሚሊዮን ብር ምንም ሳትነካ ለዘመዱ አስተላለፍ። እንደሚሞት እርግጠኛ ሆኖ አባትየው ማለት ነው። እንደሚሞት እንደማይተርፍ አወቀ እና መጽሐፍ ቅዱስ አምጥቶ መጽሐፍ ቅዱስ ላይ ደርቦ አደራ ልጆቼ ሲያድጉ ይሄንን ብር አስረክብልኝ፣ ከላዩ ላይ ማንሳት ካለብህም እንኳን ከተራባችሁ ከተጠማችሁ እንጂ ያንተ ደሞዝ ሳይነካ የልጆቼን ብር ከነካህ እግዚአብሔር ያንተን ገንዘብ ይንካብህ ብሎ አስምሎት ነው ብሩን የሰጠው። አረ እንደዚህ አይባልም፣ ተው እባክህ፣ የሚመጣው አይታወቅም፣ እንደዚህ ለምን ትላለህ ሲለው ጊዜ በቃ ያለህኝ አንተ ነህ፣ ለእሷ ይሄን ገንዘብ አልሰጣትም፣ ይውጡ ልጆቹም አልፈልግም ብለው ወጥተዋል። የቀሩኝ እነዚህኞቹ ልጆች ናቸው፣
እናታቸውም ሞታለች፣ እኔም ልሞት ነው፣ ያኛው ወንድሙ ወደ ውጭ ሀገር ሄዷል። ስለዚህ ያለኝ አማራጭ ለአንተ ማስረከብ ነው ይሄን ልጅ አለው። እሺ ያለ ገንዘቡ ወደሱ ተላለፈ። ተቃጠለች ሚስትየዋ፣ አበደች። ተመልከቱ እንግዲህ እግዚአብሔር ሊያደርግ የፈለገው ነገር አለ። ግን ደግሞ ባልየው ምንም እንኳን ሲሞት ገንዘቡን ወርሳለሁ ብላ አስባ ቢሆንም ግን ገንዘቡን ደግሞ ትራንስፈር ማድረጉን አላወቀችም ነበር። ይሄንን ያወቀችው መቼ ነው? ልክ ሊሞት ሲያጣጥር ነው። ገንዘቡ ከተላለፈ ከ15 ቀን ከ20 ቀን በኋላ ማለት ነው። በጣም ገረመኝ። አባትየው ያደረገው ነገር የሚጠቅመው መቼ ነው? አሁን አይደለም። ከዛ በአባትና በልጅ መካከል ለቅሶ አለ፣ እንባ አለ። አባቴ የት ልትሄድ ነው ሲለው በቃ እኔ ወደ እናትህ ነው የምሄደው፣ አልመለስም። ሞት የሚባል ነገር ወደ እኔ መጥቷል፣ አልድንም፣ ራስህን አጠንክር ምናምን ብሎ አስለቅሶት አባትና ልጅ ተለቃቅሰው አባትየው ይሄን በተናገረ በሁለተኛ ቀን ላይ አረፈ። እንግዲህ አረፈ ሲላችሁ እዚህ ጋር ያለው ነገር ሳላብራራ ቅድም አረፈ ብዬ በመናገር ይቅርታ። እዚህ ጋር ግን ብዙ ነገሮች ተከናውነዋል ማለት ነው። እስካሁን ያብራራሁላችሁ በመሃል ከማረፉ በፊት የተከናወነውን ነገር ነው። አሁን ከ5 ልጆቿ ጋራ ቤት ውስጥ በነፃነት ነው እየኖረች ያለችው። ገንዘቡ ባይኖርም ቢያንስ ልጆቹ ጋር እየኖረች ነው። ግን የልጆቿ አባት ነው። ያደረገችው ነገር ጸጽቷታል። ለገንዘብ ብላ ብዙ ነገር ውስጥ ገብታለች። አሁንም ግልጽ አድርጌ የምነግራችሁ ነገር የለም። ቀስ እያለ ነገሮች እየተገለጡ መጡና ምንድነው ህመም እሷ ማገኛት፣ ከባድ ህመም መጣባት። ያ ህመም እንግዲህ እያመነመነ የሚጨርስ በሽታ ነው። ካንሰር አትሉት፣ HIV አትሉት፣ ግራ የሚያጋባ በሽታ ነው። በእርግጥ በቀጥታ ተመርምራ ታውቋል በሽታው። ግን ልጆቹ አደጉ፣ ጎረምሳ ሆኑ። አባትየው ከሞተ ከ6 ዓመት ከ7 ዓመት በኋላ ምናምን ቤቱ የህመምተኞች ቤት ሆነ። ልጆቹም ታማሚ ሆኑ፣ እናትየዋም ታማሚ ሆነች። እና ይሄ ትንሽ ልጅ እዚህ ቤት ነው ያለው፣ እዚህ ዘመዶች ቤት ነው ያለው። እዚህ ሴትዮዋ ጋር አልመጣም፣ ዘመድ ጋር ነው ያለው። ግን ጥሩ መንፈሳዊ ልጅ ሆኗል። አስቡት 7 ዓመት ሲጨመር ደግሞ እድሜው ላይ ስንት እንደሚሆን ወደ 20 ምናምን ዓመት ነው አይደል? ግን እንደዛ ሆኖ ልክ እድሜው 18 ዓመት ሲሞላ አባቴ ያስቀመጠልኝን ገንዘብ እፈልጋለሁ በል ተብሎ ከዘመዶቹ መልእክት መጣለት። በል ዘመድ ሊጠይቅ ሲሄድ ሰርግ ሲሆን ይዞት አይሄድም እንዳይመክሩት እየተባለ ግን ያው ዘመዶች አገኙት እና ጠይቅ ተባለ። ሲጠይቅ ገንዘቡ የለም። ይሄ መኪና የምታየው ይሄ ሁሉ ቤት ውስጥ የምናየው ዕቃ የተገዛው አንተ ስላለህ ነው፣ በአንተ ነው የኖር ነውና አንተ ልጃችን ነህ። ብታገባም ምንም ብትልም ግራጁዌት ብታረግም በየትኛውም ትምህርት ብትመረቅም አንተ እንደ ልጄ ነው ያሳደግኩ። አባትህም እናትህም የለችም አይደል? ወንድምህም የለም አይደል? አንተ ልጄ ስለሆንክ ገንዘቡን ለቤት ተጠቅመናል። ስራ ካቆምኩኝ ቆይቻለሁ ብሎ ዋሽቶት ነው እንትን የሚለው። ግን የሚኖሩት ኑሮ በጣም ከባድ ነው። በቃ ልጁ በጣም አዘነ። መንፈሳዊ ሕይወትን የተማረው ከነሱ ቤት ስለሆነ ከዛ ቤት መውጣት አልፈለገም እና በጣም አዘነ፣ አለቀሰ። ገዳማት መሄድ ይወዳል። ጎልምሷል። አስቡት 23 27 24 ዓመት ይሆናል አይደለም? ከዛ በኋላ እንግዲህ 15 ዓመት ልጅ ሆኖ ከሆነ አባቱ የሞተው 7 ጨምሩበት 22 23 ይሆናል። እና ገዳማት በሰንበት ትምህርት ቤት ጉዞ ነጠላ ለብሶ ፕሮግራም መምራት፣ ማስተማር፣ ማስጎብኘት፣ በሰንበት ትምህርት ቤት ውስጥ ያሉትን ተሳትፎች መሳተፍ፣ የቅርጻ ቅርጾችን መነካካት፣ መስራት ምናምን እንደዚህ ይወዳል። ዩኒፎርም ለብሶ ታቦት መሸኘት፣ መሰለፍ ይወዳል። እና በዛ አጋጣሚ በሰንበት ትምህርት ቤት አገልግሎት እኔ እና እሱ ተገናኘን ማለት ነው። እና መምህር በጣም ነው ሰንበት ትምህርት ቤት ውስጥ የሚጠሉህና ለምንድን ነው ብሎ ነው የጠየቀኝ መጀመሪያ ስንገናኝ። በቃ ይጠሉሃል፣ ለምንድን ነው? ትምህርትህን አይወዱትም፣ ሰንበት ትምህርት ቤት ውስጥ አይወዱትም። ህዝብ ደግሞ በጣም ይወዳል። ኮሜንት ሳነብ አንድ የሚሰድብህ የለም። ኮሜንት አታጠፋም አይደል አለኝ። ይሄ መጽሐፍ ቅዱስ አምጣልህ ማለልህ ብዬ መጽሐፍ ቅዱስ እንደዚህ ይዤ እግዚአብሔር ምስክሬ ነው፣ ኮሜንት የሚባል አጥፍቼ አላቅም። ድንገት የሰው ብሔር ሲሳደቡ ከሰማው፣ እርስ በርስ ሲሰዳደቡ ካየው ብቻ እሱን አጠፋለሁ። ከዛ ውጪ ግን ምንም አይነት እኔ የሚናገሩ ሰዎችን ኮሜንት አጥፍቼ አላቅም አልኩት። ገረመውና ትምህርትህን እሰማለሁ አለኝ። ስሰማው ግን
እንደው ፈታ ለማለት ዘና ለማለት ምናምን ለማለት ብዬ ሞክረውና ከዛ ኢትዮጵያ ሕዝብ ታሪክ ነው የሚናገረው መምህር ተስፋዬ ኢትዮጵያ ውስጥ ያለ ታሪክ ነው ወይስ ልቦለድ ነው ስክሪፕት ነው ምናምን ብዬ ደነቃለሁ አለ። ትንሽ ልጅ ነው ግን አይምሮ በጣም ፈጣን ነው። የተገናኘ ነው በዚሁ በመዝሙር አገልግሎት ነው። የሚገርማችሁ ለዝማሬ ተጠርተው ፕሮግራም ላይ ልክ ባለፈው ለምሳሌ ሰርግ ላይ መዘምራን መተዋል አይደል? ልክ እንደዚህ ነው የምንገናኘው ማለት ነውና አድራሻ ተለዋወጥን። ነገ እንገናኝ እፈልግሃለሁ አልኩት። ምክንያቱም ጨረፍ አጉ ያወራኝ ነገር በጣም አሳዝኖኛል። እናቴ የለችም፣ አባቴም የለም። እንጀራ እናቴ 6 ሚሊዮን ብር ልትበላ ፈልጋ አባቴን አናዳ በሳይታ ገደለችው። አሁን ያለሁባቸው ዘመዶቼ ደግሞ 6 ሚሊዮን ብር የት እንደገባ አይታወቅም። ለኔ የሚሰጥ ብር ነበረ፣ በሉኝ። ምን እንዳደረጉት አላውቅም አለኝ። ነገ ላገኝ አልኩት። ከዛ በማግስቱ ተገናኘን። ቤተክርስቲያን ግቢ ውስጥ ነው። ቅዱስ ያሬድ ቤተክርስቲያን ታውቁታላችሁ አይደል? ላንቻ ቅዱስ ያሬድ ቤተክርስቲያን መርጠን ተገናኘን። የት ነው የምትወደው ስለው በዚህ ከለጋር እስከ ሳሪስ ባለው መንገድ ያሬድ እንገናኛለን። ከዛ እዛ ተገናኘን። በጣም ደስ የሚለኝ ቤተክርስቲያን ነው። እዛ ተገናኘን። በጣም ነው ብዙ ነገር ያወራ ነው። ካወራናቸው ነገሮች ውስጥ ግን ስለ እንጀራ እናቱ በተደጋጋሚ ያወራኛል። ክፉ እንደሆነች መጥፎ እንደሆነች ምናምን። ድንገት እናትህን የገደለቻት እሷ ትሆን አልኩት። ምን አርጋት? ለምን? አይ እናትህ እና እሷ ይጣሉ ነበር አይደል አልከኝ አይደል? ስለዚህ አዎ። ታዲያ ለዚህ የሚያደርስ ለጸብ ለዚህ የሚያደርስ ነገር ይኖራል ብለህ ነው አለኝ። አዎ። እስኪ ትምህርቴን በደንብ አዳምጠው። አይታወቅም እኮ ሴቶች እርስ በርስ ከባድ ነገር ውስጥ ይገባሉ፣ እልህ ውስጥ ይገባሉ። ነገ ከነገ ወዲያ ባሌን ትቀማኛለች ብላ ባታስብ እንኳን እናንተ ወሬ ለእናታችሁ በምታቀብሉበት ሰዓት እሷም ደግሞ ደውላ ልጆቼን እንደዚህ አታርጊያቸው አለበዚያ ሰራልሻለሁ ደፋሻለሁ ብላ ስትናገር ሳልቀደም ልቅደምስ ብላ ቢሆን ብዬ በትክክል ይሄን ግልጽ አድርጌ ነገርኩት። ጸጥ አለ። እሺ አባትህም ደግሞ በገንዘብ ምክንያት እንደነገርከኝ እንግዲህ የነገርኳችሁ ማለት ነው ነግሮኛል። በገንዘብ ምክንያት ተጣሉ። አልጋ ለይተው መኝታ ለይተው እንደገናም ደግሞ ገንዘቡን ለዘመድህ እስከ ማስተላለፍ ድረስ ደርሶ አረፈ አይደለ? ይሄ ሁሉ ነገር ባሏን እስከ መፍታት ድረስ እስከ መኮራረፍ ድረስ ያደረሰው 6 ሚሊዮን ብር ነው አይደል? አዎ አለ። ስለዚህ ድንገት እኛ ከምናስተምረው አስተምሮ አንፃር አባትህ ላይ ወይም ባሏ ላይ እንደው እንዲሞት ባትፈልግም እንዲሞት ያደረገው ምንም እንኳን ርኩስ መንፈስ ነው ብዬ ባስብም ግን የሆነ ነገር እንዲያደርግ እሺ ብሎ እንዲታዘዛት ብሩን እንዲሰጣት ወይም ደግሞ ብቻ የሆነ ነገር እንዲያደርግ የተጠቀመችው የመናፍስት አሰራር ቢኖርስ አልኩት። አሁንም ዝም አለ ልጁ። እንደዚህ አስቤ አላቅም አለኝ። መጨረሻ ላይ እንድታስብ የፈለኩት እሷ እንድትጠላት አይደለም። የእናትና የአባትህ ሞት የወንድምህም ራስ ወደ ውጭ ሀገር መሄድ ምንም ያን ያክል ባያጠራጥርም ያንተ እዚህ መቅረት ብትንትን ያላችሁት አንድ ቤተሰብ ነበራችሁ። መጀመሪያ እናትህና አባት አንድ ላይ ይኖሩ ነበረ፣ ተፋቱ። እናት ለብቻዋ ተገነጠለች። አንተና ወንድምህ ከአባትህ ጋር ትኖሩ ነበረ። ከዛ በኋላ ተበታተናችሁ። ከዛ ደግሞ እንደገና ወደ ዘመድ ጋር ስትመጡ እናታችሁ ከሞተች በኋላ ወንድምህ ውጭ ሀገር ሄደ፣ አባትህ ለብቻው ቀረ፣ አባትህ ሞተ። አሁን ደግሞ አንተ ብቻ ነው ያለው። አሁን አንድ ላይ የሚኖር ቤተሰብ አለ ወይ ስለው ወንድሜ የራሱ እዛ ሄዶ ምን እንደሚገጥመው አላውቅም። ይደውልኛል፣ ሰላም እንባባላለን። ጥሩ አይደለም ድምፁ፣ አለባበሱ ሱሰኛ ሳይሆን አይቀርም። ግራ ገብቶኛል አለኝ። ታላቁ ነው፣ የ3 ዓመት ነው የ2 ዓመት ታላቁ ነው። ቢያንስ 25 ዓመት ምናምን ይሆነዋል። ግን በጣም ገዛዝፈዋል ምናምንና ለምንድን ነው ወደ ውጭ ሀገር እኔን ያልወሰዳችሁኝ ብሎ በተደጋጋሚ ልጅ ይጠይቃል። አይ ዶንት ኖ ነው የሚለው ልጅ። ያኛው ልጅ በቃ አላቅም፣ ለምን እንደሆነ አላቅም፣ በቃ ለምን እንደነጣጠሉን አላቅም። በቃ ፕሊስ እዛ ሆነ አንተ ላይፍህን ኑር፣ እኔ ገንዘብ ልክ መያዝ የምችልበትና ራሴ መቻል የምችልበት ደረጃ ላይ ሲደርስ አግዛለሁ እና ድርሻችን እንዴት ሆነ ሲለው ድርሻችን የለም ነው ያለው። የለም? አዎ። እንዴት? ምን ማለት ነው? አጎቱ ጋር ደውሎ እዛ ዘመዱ ጋር ደውሎ ለምንድን ነው ድርሻችን ለወንድሜ የማትሰጡት? እኔ እዚህ እየኖርኩ ነው። 6 ሚሊዮን ብር የት ሄደ? በቃ በየቀኑ የሚጨቀጭቀው በየሳምንቱ። ከዛ ለምንድን ነው ለወንድሜ የነገርከው ሲለው አንተ የነገርከኝን ነገር ነገርኩት። ቤተሰብ እየተዳደረበት ነው፣ መኪና ተገዛበት። የለም ተባልኩ፣ ብሩ የለም ተባልኩ። እናንተ የለም አይደል ያለችኝ? አዎ የለም ተባልኩ ብዬ ነው የነገርኩት። ምን አጠፋሁኝ አለው። አለ ነው ማለት ያለብኝ። አለ ካልኩት ና ነው የሚለኝ። አለ ካልኩት እስቲ አሳየኝ፣ ሰርታ አሳየኝ ነው የሚለኝ። ስለዚህ ምንድነው ማለት ያለብኝ አለ ይሄ ልጅ። ኃይለኛም አይደለም ቁጡም አይደለም። መንፈሳዊነቱ ዲሰንትነቱ በጣም ነበር የሚገዛቸው። ኃይለኛ ሆኖ ጮሆ እንዳይቆጡት እንዳይመቱት የሚያደርግ ባህሪ ያለው ልጁ። አክብረውት ግን አይደለም፣ ፈርተውትም አይደለም።
አንድ ቀን ይከሰናል ወይም ደግሞ ይገለናል የሚል ፍራቻ አለባቸው። ለምን መንፈሳዊ ሆነ፣ ለምን እንደዚህ ጸጥ አለ፣ ለምን ጨዋ ሆነ የሚለው ነገር በጣም የረበሻቸው። መረበሽ ሲባል ምንድነው? ይጨነቃሉ። ልጆቹም ራሳቸው እዛ ቤት ውስጥ ያሉ ልጆች ራሳቸው እኩዮቹም አሉ። ከሱ በላይ የለም እንጂ ሁሉም ከሱ በታች ናቸው። እሱ እዛ ቤት ውስጥ አራተኛ ልጅ ነው ማለት ነው። 3 ልጆች ነው ያሏቸው እነሱና በጣም አንድ ቀን የሆነ ነገር ያደርገናል፣ ይበቀለናል። እንኳንም ቤተክርስቲያን ሲሄድ ደስ የሚላቸው ለምንድን ነው? ቢያንስ እግዚአብሔር ልቡን ካራራልን ብለው ነው። ጨካኞች ሆነው ግን አይደለም። እነዚህ ሰዎች ማን እንደሆኑ በኋላ እነግራቸዋለሁ። ክፉዎች ሆነው አይደለም፣ አደራ በልተውም አይደለም። እና እንመጣበታለን። ከዛ እንጀራ እናቱና ወንድሞቹ የአባቱ ልጆች ማለት ነው ሁሉ መታመማቸውን ሰማ። አንድ ቀን ሄደው ጎበኛቸው። ታመዋል የሚባል ወሬ ሰምቶ በጣም ሁሉም ታመዋል ተባለ። እና ታመዋል ከተባለ ራሱ 2 ወር 3 ወር አለፈው። ምንድነው እንዴ? ጉንፋን መስሎኝ ነበር ወይ ብርድ ገብቶባቸው ነበር። ምንድነው ይሄ ነገር? በጣም ረጅም ጊዜ ሆነ እስቲ ሊያቸው ብሎ ሲሄድ ሁሉም አልጋ ይዘዋል፣ ያስላሉ። እናትየዋም ተኝታለች፣ ቤቱ ጭልምልም ብሏል ምናምን። 5ቱም ልጆቿ ምንድነው? ምን ሆናችኋል? መስኮቱን ከፋፈተ። ከዛ ውጣልን አንተ ልጅ ትለዋለች። ምን አርጌ ነው እንዴ? እናቴ እኮ ነሽ፣ ምንም ችግር የለውም እኮ። እነሱ ደግሞ ወንድሞቼ ናቸው፣ የአባቴ ልጆች አይደሉ እንዴ? ወንድሞቼ እኮ ናቸው፣ መጠየቅ የለብኝም አለ። የሄደው ከጓደኞቹ ጋር ነው የሄደው። ከዛ ምንድነው እንዴት እንደዚህ የምትይው አንቺ? ምን አይነት ባለጌ ነሽ? ሰንበት ተማሪዎች ናቸው እና ምን አይነት ባለጌ ሴትዮ ነሽ እንዴ? የታመመ ሰው ሊጠይቅ ነው የመጣው። ወንድሞቼ እናቴ ታሟል ብሎ ነግሮን ነው የመጣ ነው። እኛም እግዚአብሔር ይማርሽ ለማለት የመጣ ነው። 3-4 ወር ነው የመጡት ከሰንበት ትምህርት ቤት መልስ። እና በጣም ተናዳለች። ውጡልኝ በቃ ስል ጊዜ አንወጣም እንዴ? ምንድነው? ወንድሞቹ ሊጠይቅ በቃ ሄዶ ወንድሞቹ ጋር ሲያናግራቸው አይናቸው እንባቅርሮ እንባቸው ይፈሳል። እና እነዛ ድሮ የሚያውቃቸው ወንድሞቹ አይደሉም። በቃ ክስት ብለዋል ምናምን። ምንድነው የተፈጠረው? ምን ሆናችኋል አላቸው። አንደኛዋ ሴቷ ማለት ነው እንግዲህ 4ቱም ወንዶች ምንም አላሉም። ሴቷ እዛኛው ክፍል ገብታ ነበር። ሊጠይቃት ሲገባ እንዳትናገሪ ብላኛለች እናቴ፣ ግን ልንገርህ፣ ምክንያቱም መናገር ስላለብኝ ነው የምናገረው። እማይድን በሽታ ነው ሁላችንም የሚያዘን። እናቴ ወንድሜ ልታስታምም፣ ታላቅ ወንድማችንን ልታስታምም ቀና ጎንበስ ስትል ታላቅ ወንድማችን ለካ በኤችአይቪ ታሞ ነበረ እና አላወቀችም። እሷም ታስታምመዋለች፣ እኛም በየተራ አስታሞት ብለን በየተራ እናስታምመው ነበረ። ሁላችንም በኤችአይቪ በሽታ ተይዘናል። ደማችን በሙሉ ለለ ኤችአይቪ በሽታ እንዳለበት ታወቀ። ያወቅነውም ቅርብ ጊዜ ነው። ውስጡን ገሎናል። ምን መመገብ እንዳለብን ምን ማድረግ እንዳለብን ሳንጠነቀቅ ስር ሰዶብን ነበረ። ደነገጠ፣ በጣም አዘነ። ከዛ ደግመህ እንዳትመጣ፣ ደግሞ ከመጣ ገለዋለሁ እያለች ነው። እና የሆነ ነገር ቢያደርግብን ነው እንጂ እንደዚህማ ሊሆን አይችልም ብላለች። እሷም ኤችአይቪ ታማለች ምናምን ብለው ስትነግረው አይ በቃ ደስ እንዲላት ልውጣ አለ። ወጣ። ከዛ ኤችአይቪ እንደታመሙ ማንም ሰው አያውቅም፣ ግን ቤተሰቡን በሙሉ በመርዝ እንደጨረሰ ምናምን አድርጋ ስሙን ልታጠፋ ልትበቀል ምናምን ብዙ አስባ ነበረ። የመጣበት አመጣጥ ገርሟት፣ በጣም ገርሟት ማለት ነው። መንፈሳዊ ሆኗል ልጁ፣ ሰንበት ትምህርት ቤት ተማሪ ሆኗል። እንደገና የመናፍስትን ሴራ ደግሞ ከኛ ትምህርቱን ያዳምጣል። በጣም ጎበዝ ጿሚ፣ ጸላይ፣ ቆራቢ ሆኗል። ታቦት ፊት ዩኒፎርም ለብሶ ሲቀርብ ስለተስሎ እኮ ነው። ጌታዬ ሆይ ሚኒስማ ነው ማትሪክ እንዳልፍ ካደረከኝ ታቦት ፊት ስቀርብ ከዚህ በኋላ ስቀርብ ሳልቆርብ አልቀርብም ማለት ቆርቤ ነው። እንደዛሬ እንደነገ ጧት ዩኒፎርም ለብስ ኮን እንደዛሬ ቆርቤ ወይም ደግሞ እንደዛ ነው። በቃ በቆረብኩበት ሳምንት ወይም በቆረብኩበት 2 ቀን 3 ቀን ነው ዩኒፎርም መልበስ የምፈልገው ነው የሚለው። ቅዱስ ቁርባን ሳልቀበል ዩኒፎርም አልለብስም የሚለውን መስፈርት ለራሱ አውጥቷና ለጓደኞቹም ዝም ብሎ አይ እንደዚህ አልደፈርም ምናምን ነው የሚለው። እንዴ ሊቀ መላኩ እኮ ያየኛል፣ እንዴ እኔ እኮ እንዴ ሰማቱ ያየኛል ምናምን ማለት አለብን እኮ አንዳንዴ የምናገለግለውን ታቦት አይደለ? ዝም ብለን ታቦት እኮ አይደለም የምንሸኘው፣ በውስጡ እኮ የእግዚአብሔር ኃይል አለበት። ቅዱስ ቁርባን የኢየሱስ ክርስቶስም ኃይል አለበት አይደል? ቅዱስ ቁርባን የሚዘጋጅበትም የአባቶቻችን እጅግ በጣም የተከበረ ቅርሳችን ነው። ከአባቶቻችን የተቀበልነው ነገር ነው።
እንደው እንደ ቀላል ማናየው። ታቦት ሲባል ዝም ብሎ መናፍቃን እንደሚዘረጥጡት ሙስሊሞች መክተፊያ እያሉ ምናምን እያሉ እንደዚህ እንደሚያሾፉበት አይደለም ማሰብ ያለብን። ካወቅንበት እግዚአብሔር ጸጋችንን የሚያበዛበትና የወደፊት ህይወታችንን በረከታችንን የምናይበት አገልግሎታችን ነው። እንደ ቀላል ማየት ያለብንም ይሄን አገልግሎትና ይሄ ልጅ የመናፍስትን ሴራ በደንብ ካወቀ በኋላ በጣም የሚገርም ሰጋጅ ሆነ እና እነሱ በኤችአይቪ ከስተዋል፣ እሱ በጾም ጸሎት ከስቷል። ልዩነቱን አያችሁ አይደለ? አይገናኝም። እና ከሲታ ረጅም ልጅ ነው። ብዙ ጊዜ ሰንበት ትምህርት ቤት እንደዛ ነው። እስቲ ይሄን ፎቶ የኔን ፎቶ ይሄ ፎቶ ማለት የዛሬ 20 ዓመት የመስቀል ጥናት መስቀል አደባባይ ላይ መስቀል በዓል ልናከብር ስንሄድ የነበረው ቆመቴ ነው። ይሁት የሆነ የቆመ ጣውላ ነው የሚመስለው አይደል? አንድ አገልግሎታችንን ብቻ ነው የምናየው። እና በዚህ አይነት ልጁን ሳሉት ማለት ነው። እና ልጁ እየተደዋወልን እንገናኛለን። መምህር አረ በጣም ከባድ ነገር ተፈጥሯል አለኝ። ምንድነው ስለው አረ ታማለች ሴትዮዋ ከነ ልጆቿ ኤችአይቪ እንዳለ በክሏታል። እግዚአብሔር ተበቅሎልኝ እኔ እኮ እንደዚህ ግደልልኝ አላልኩትም፣ እንደዚህ አርግልኝ እኮ አላልኩትም። እኔ እኮ ያልኩት እኮ የኔን ህይወት አስተካክልልኝ መጨረሻዬ ምንድነው ነው ያልኩት። እኔ ሌላ ነገር አርግልኝ አላልኩትም። ለምን እንደዚህ ሆናል እኮ የእግዚአብሔርን ስራ ዝም ብለህ ማየት ነው። እሱ ከሆነ እግዚአብሔር ተበቃይ አምላክ ነው አይደለም እንዴ? እግዚአብሔር አምላክ ተበቃይ አምላክ ነው። መዓትን የተሞላ አምላክ ነው ይላል። መዓት መጥቶባት ሊሆን ይችላል። እግዚአብሔር ካልሆነ ደግሞ የራሷ የገዛ መንፈሷ ተቆጥቷት ነው ንስሐ እንድትገባ ቅዱስ ቁርባን እንድትቀበል እቺን ሴትዮ ማገዝ አለብን አልኩት። በጣም ደስ የሚል ነገር ያነሳው አለኝ። መምህር ግን ስትፈወስ ምን ይሰማህ ነበር እያለ ይጠይቀኛል ብዙ ጊዜ። ፎቶዎች ላኩለት እንዴት ትፈወስ እንደነበረ ቪዲዮዎች ምናምን ላኩለት እና ምን ፈልገህ ነው ስለው አይ ድንገት ኤችአይቪ ሊሆን የሚችል መንፈስ እንዳለ ሰምቻለሁ። በፊት ህፃን ሆኜ ባህታዊ ገብረ መድህን የሚባሉ እንጦጦ ማርያም ያጠምቁ የነበሩ አባት በነበሩበት ሰዓት የነበረ ቪዲዮ የተቀረጸ ቪዲዮ አይቻለሁ አለኝ። በፊት ልጅ ሆኜ እና ኤችአይቪ ነኝ እያለ ሲጮህ ሰማለሁ አለ። እውነቱን ነው። አሁን ባህታዊ ገብረ መድህን ባህታዊ አይደሉም፣ ኖርማል ምእመን ናቸው። የት እንዳሉ አላውቅም። በእርግጥ ግን በጣም ያጠምቁ ነበረ። በጣም ብዙ አጋንንት ይዋረድ ነበረ። አሁን በምን ሁኔታ ውስጥ እንዳሉ በአቅም እንዲህ ነው ብዬ መናገር አልፈልግም። የት እንዳሉ ግን አላውቅም። እና ይሄ ልጅ ይሄን ቪዲዮ ስለሚያውቅ ላኩለት እነዚህን ፎቶዎች ማለት ነው። እነዚህ የምታዩዋቸውን የኔ ፎቶዎች እነዚህ ማለት እኔ በየጊዜው እያሰርኩኝ ቤት ጸሎት ክፍል እመጣለሁ፣ ቀጠቅጣለሁ፣ ሄጄ ደግሞ እሸኘዋለሁ፣ እመጣለሁ፣ ቀጠቅጣለሁ፣ እሸኘዋለሁ። በየጊዜው እየሄድኩኝ ቢያንስ ይሄንን ፎቶ ይሰጡኝ የነበሩ አባት አሁን በህይወት የሉም። ፊት ለፊት መምህር ግርማ ጉባኤ ፊት ለፊት ስቴጁ አጠገብ ፎቶ ያነሳሉ። በቃ የሚገርሙ አባት ናቸው። በጣም ጥሩ አባት ናቸው። እና እኛ አባት የሚፈወሰውን ሰው ፎቶ እያነሱ ከሳምንት በኋላ ይሄው ስትፈወስ በነበረበት ሰዓት የነበረው ፎቶ ይላሉ። ዝም ብሎ በራሳቸው በቀናነት ነው የሚያደርጉት። ይሄንን አይገርማችሁ? ዝም ብሎ በቀናነት የሚያደርጉት እኮ ነው። እና በየጊዜው ተፈውሼ በወረድኩ ቁጥር በሳምንቱ ፎቶ ይደርሰኝ ነበር። እነዚህ የምታዩዋቸውን ፎቶዎች ማለት ነው። እና ይሄን ፎቶ ሲመለከት መምህር እገላገላለሁ ማለት ነው አለኝ። አዎ ከሴትዮዋ የሚመጣ ነገር ካለ ትገላገላለህ። እስቲ ዝም ብለህ ተመርመር አልኩት። ኤችአይቪ አልኩት። ኧረ እኔ እንደዚያ ነገር ውስጥ ያለሁበትም እኮ ተመርመር ዝም ብለህ ከሲታውኛ አይተኸኝ ነው አለኝ። አይ አይደለም አልኩት። ዝም ብለህ ተመርመርና ህሊና እረፍት ያርግ አልኩት። ሰው በነገራችን ላይ ተመርምሮ እረፍት ማድረግን የመሰለ ነገር የለም። በጣም ራሱን ይጠራጠራል፣ ራሱን ይፈራል። ጥሩ ነው ራስን መፍራትና መጠራጠር እና ችግር የለውም ምናምን ብሎ ሄዶ ተመረመረ። ኤችአይቪ የለበትም። በቃ ይሄ ወረቀት ለአንተ ንጹህ መሆን ማሳያ ነው አይደል? ከዚህ በኋላ እነዚህ ሰዎች ስታግዛቸው ግላቭ አድርገህ ወይም ጓንት አድርገህ አገልግላቸው። ብትሰድብህ ምንም ብትልህም ለአንተ በጣም ጥሩ ነገር ነው። የቅዱሳንን በረከት አገኝ። ቅዱሳን የተሰደቡም ምጣቢ እየተደፋባቸውም እየተተፋባቸውም እንደ ክርስቶስ ምራቅ እየተተፋባቸውም ሾካክል እየተደረገባቸውም ወይም ደግሞ በጣም እየተሰደቡም ምን ያደርጉ ነበረ? ሰዎችን ያድኑ ያገለግሉ ነበር፣ ፍቅር ይሰጡ ነበረ። አንተ እንደዛ ብታረገስ አልኩት። ኧረ መምህር በጣም ከባድ የቅዱሳን እንትን ውስጥ ላይ ከተትከኝ አለኝ።
እና በስነ ጽሁፍ ሰንበት ትምህርት ቤት እናገልግል ብለን የምናነባቸውን ስነ ጽሁፎች በተግባር እኮ ልኖረው ነው። እንደገና ደግሞ የግብፅ ኦርቶዶክስ መንፈሳዊ ፊልሞችን ይመለከታል። ሰንበት ተማሪ ሆኖ የግብፅ ፊልሞችን ያላየ ሰው ያለ አይመስለኝም። እኔ በጣም ብዙዎቹን ያየሁት ሰንበት ተማሪ በነበርኩበት ሰዓትና መመገባን ከማወቄ በፊት ነው ያየኋቸው እነዚህ ቪዲዮዎች። እና ብዙ ነገር ያውቃል፣ ብዙ ታሪክ ያውቃል፣ ስነ ጽሁፍ ይጽፋል እና ብዙ ነገር ስለሚያውቅ አሁን እዚህ ቤት ውስጥ ወገቤን ታጥቄ እቺ ሴትዮ ማገልገል አለብኝ ቢያንስ እንኳን ስጋዋ ቢቀጣም በእግዚአብሔር ነፍሷ ግን